እንዴት ናችሁ? ሰላም ናችሁ? ሰላም ናችሁ? እንጀራ ዛሬ ጋግሬያለሁ። ምን እንዳማረኝ ታውቃላችሁ? አገልግል አምሮኛል። አገልግል አማረን አገልግል አገልግል የምሰራበት ላስቲክ ማን እንደወሰደብኝ ማለት ነው። እንዴት ናችሁ? እንዴት ናችሁ? እንዴት አገልግል እንዳማረኝ ከሚገርማችሁ ምሳ አለና መሽቷል እኮ ምስር ያደርጋለሁ። ሽክም ያለች ምስር አለች። እንትኑ እንዳይገባብኝ ላውጥ ምንድን ነው ስሙ? እንትኑ በሶ ቢላ ጾም ስለሆነ ቅቤ አናስገባም እና በሶ ቢላ ጨምሬበታለሁ። እሱን ነው የምለየው። ጉንፋኑ ነው መሰለኝ እንደዚህ ያሰኘኝ እላችኋል። እንደዚህ አሰኘኝ ምስሬን ላይክ አድርጉ፣ ሰብስክራይብ አድርጉ። ሰንበት እንዴት አለፈ? ያው እኔ ከአንድ ሳምንት ከእረፍት ነበር ስላመመኝ አልሄድኩም ነበር አንድ ሳምንት። አሁን ዛሬ ደህና ነኝ። ሳሉ ነው እንጂ ደህና ነኝ። እንደዚህ አገልግል አምሮኛል። አገልግል ስራና ልብላና አገልግሉን ስራና ልብላና ከዛ በኋላ እናያለን። የሰራሁት ብዙ አይደለም። ይሄ ደግሞ አልጫ ክክ ነው። 3 አይነት ነው የሰራሁት። 3 አይነት ነው 4 አይነት ወጥ ነው የሰራሁት። ይሄን ምሳዬን ይዤ እየሄድኩ ስራ ቦታ እበላዋለሁ። አይመስላችሁም? ስራ ቦታዬ እንደዚህ ይዤ እሄዳለሁ። የቆራረጥኩትን እንጀራ ምን አደርገዋለሁ ታዲያ? የረዘመውን እንዲህ ቆራርጬው ነበር። ዛሬ የጋገርኩት እንጀራ ነው። እንደዚህ ሸፍነውና ከዛ በኋላ ድንችና እኔ ብሏል ሰውዬው። ድንችና እኔ እንዴት እንደምወድ ብታዩ። ድንች እናንተ ቤት እንግዳ ስመጣ ድንች ሰርታችሁ እንድትጠብቁ። ይህን ቪዲዮ የምታዩ ሰዎች ወደፊት እንግዲህ በምን መንገድ እንደምንገናኝ ስለማናውቅ እንግዳ አድርጋችሁ ከጠራችሁ ድንች ወጥ እንድትሰሩልኝ ያው ከአሁኑ ነግሬያለሁ። እንደዚህ ራስ አድርገነው
አፌውን ምን አላውቅም። ጨው የለውም ምግቡ ሁሉ የምቀምሰው ይሄን ጨው ብቻ ነው የምቀምሰው ሁሉ ጨው የለውም። ጨው የሚባል ነገር የለውም። ይሄን ማን ከማን ጋር ነው ግን የምበላ? ይናገር ከማን ጋር ነው የምበላው ወገኔ? እና በሳምንት ይሆነኛል እንዲህ ፍሪጅ ውስጥ አስቀምጥና ስራ ቦታ ምሳዬን ይዤ እሄዳለሁ። ነገሩ የሳምንት የጠዋት ሲሆን እና አልጫ በጥንቃቄ መሆን አለበት። ከዛ በኋላ ጎመን አለ። ጎመንዬ ጎመኔ ልጥረግህ እየጠረኩ ነው። እቺ ጎመን እንዴት እንደሰራኋት ሌላ ጊዜ ያሳያችኋል። እኔ ሲሻለኝ ለልጄ ለማኑኤል ሰጠሁት። እሱ ደግሞ ቶንሲል አለበት። ቶንሲሉን ማመን እዚህ ጋር ጨምርበታለሁ። ምን ጨምርበታለሁ መሰላችሁ? ምስር አልጫውን ክኩን ድፍን ምስሩን አረግና አንድ ላይ መልካም አገድ መልካም አገድ የትኛው ነበር እስካሁን በትክክል ነውኛ። ሰላም ስጨርስ ትዝ አለኝ። ከእንደዚህ ፊቴን ማዞን ነበር ወይ ግድገኛ ያርጌ ላስቲክ ትንሽ ራስ እስከሚል ድረስ ወይኔ ጎረቤት አለመኖር ጎረቤት አለመኖር ወይ ኢትዮጵያ ጎረቤት አሉ፣ ግን እንቀባረሩ ናቸው። ከሌላ ዜጋ ጋር በላል እንጀራ የሚወዱ ሰዎች ከእነሱ ጋር በላል ከእነሱ ጋር በላለሁ። ላይክ ሰብስክራይብ አድርጉ።
እስቲ እንብላ። መሽቷል ግን መሽቷል። አይሁድ አራበኝም። ምሳዬን አልበላውም፣ ግን ልብላ። ካልተበላ በሽታው ጉንፋኑ አይለቅም። ካልተበላ ጉንፋኑ አይለቅም። ካልተበላ ጉንፋኑ አይለቅም። እንግዲህ እንደምታዩት አገልግልን ይቺ ናት እንግዲህ አማሪ። ይህንን አሁን በረንዳ ላይ አስቀምጠዋለሁ። ይህንን አገልግል በረንዳ ላይ አስቀምጠዋለሁ። በረንዳው በጣም ስለሚቀዘቅዝ የበረዶ ሀገር ፍሪጅ ማስገባት አያስፈልግም። እንቅመስ እስኪ ነው እንብላ። ላይክ አድርጉ፣ ሰብስክራይብ አድርጉ። ሰላሙ ነው እላለሁ። ጨው አልቀመስኩም፣ ግን ምስሩ የበዛበት ይመስለኛል። ምስሩ ፈርቻለሁ ድሮ፣ ምክንያቱም ነጭ ሽንኩርት ጨምርበት ፈጽቻለሁ። እንደዚህም ጨምሬያለሁ መሰለኝ፣ ግን እሱ ሞቅ ብሎታል። አብሮኝ ይበላሉ። ልጆቼ ደግሞ እንደዚህ በእንጀራ ስጋ ካልሆነ አይበሉም። ስጋ ወጥ እንጀራ በአትክልት አይወዱም። ስጋ ወጥ ወይም ዶሮ ወጥ መሆን አለበት። ያበላሁኑ እኔ በለዋል። ሰላሙን ደህና ሁኑ። ቻው ቻው። ሰብስክራይብ እንዳረሱ ድምጽ ብሎ ተዘግቷል።